ሰላም ለሁላችሁ ይሁን። የጌታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብን ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። ዛሬ በሌላኛው ቪዲዮ ማለትም ፓርት 2 ይዤ አንድን ሐሳብ ይዤ ወደ እናንተ ቀርብ ያለው ከዚህ በፊት ፖስት ባደረኩት ቪዲዮ መሰረት ፓርት 1 ላይ ስለ ሙስሊም ኢቫንጀሊዝም ኢንትሮዳክሽን ቪዲዮ አውርተን ነበረ። ለሙስሊም ወንድምና እህቶቻችንን ወንጌልን እንዴት አድርገን እናደርስላቸው አንድ ሐሳብ እሱን ይዘን ተነስተን ነበር። ዛሬ ደግሞ እንደ መግቢያ የሚሆን ፋውንዴሽናል የሆኑ ሐሳቦችን ይዤ ወደ እናንተ ቀርብ ያለው። ይሄኛው ሐሳብ ዛሬ ወደ እናንተ ፕሬዘንት የማደርግላችሁ ሐሳብ በጣም ሲምፕል የሚመስሉና ኤሌመንተሪ የሆኑ ነገሮች ናቸው። ነገር ግን በጣም በክርስትና አስተምሮት ውስጥ ፋውንዴሽናል የሆኑ ነገሮች ናቸው። ስለዚህ እነዚህ ሐሳቦች ላይ ከተግባባን፣ እነዚህ ሐሳቦች ላይ እንደ እግዚአብሔር ቃል ከተደገፈን፣ ይህንን ቃል ከያዝን ከዚህ በኋላ ቢውልድ የምናደርገው አይዲያዎች፣ ሎጂኮች እንደዚሁም ዲቤቶች ቢኖሩንም ማንኛውንም ነገር ማስተናገድ የምንችልበት ነው የሚሆነው ማለት ነው። ስለዚህ ፋውንዴሽናል የሆኑ ሐሳቦች ናቸው። ዛሬ እሱን ኮት ላድርግ የምፈልገውና ስለ ሙስሊም ኢቫንጀሊዝም ዲቴል ከማውራታችን በፊት መጀመሪያ ላይ ምንድነው ክርስትናን መረዳት፣ እስልምናን መረዳት የሚለውን ሐሳብ ወይም ደግሞ የክርስትናን ዋና አስተምሮ እንደዚሁም ደግሞ በተያያዘ መልኩ የእስልምናን ዋና አስተምሮ ምንድነው የሚለውን እሱን ሐሳብ ላይ አንዳንድ ስቴትመንቶችን ለማስቀመጥ እፈልጋለሁና ስለ ክርስትና ስናወራ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ነጥለን ከክርስትና ማየት አንችልም። ስለዚህ ክርስትና እያልን ስናወራ ክርስቶስን ነው ሜንሽን የምናደርገው፣ ኢየሱስ ክርስቶስን ነው ሜንሽን የምናደርገው። ከዛም በመቀጠል ደግሞ ቅዱስ ቃሉ ነው ማለት ነው። ስለ ክርስትና ስለ ኢየሱስ ክርስቶስ የሚያስረዳን የሚነግረን ቃሉ ነው። ስለዚህ መጽሐፍ ቅዱስን ኮት እናደርጋለን፣ የኢየሱስ ክርስቶስንም ሕይወት ኮት እናደርጋለን። ንግግሮቹን፣ አስተምሮቶችን ሁሉ እንደ ሪላያብል ሶርስ አድርገን የምንወስዳቸው ናቸው ማለት ነው። በመቀጠልም እስልምና ደግሞ ስንል የመሐመድን አስተምሮት እንደዚሁም ደግሞ የእሱን መጽሐፉን ስለ እሱ ሕይወት የተጻፉትም የተለያዩ ሀዲስ መጽሐፍቶችን ሰፖርቲቭ መጽሐፎችን ኮት እናደርጋለን ማለት ነው። ስለዚህ በዚህ ሐሳብ ላይ ከተስማማን ክርስትና አካልን ስለ ክርስቶስ እያወራን ነው፣ ስለ እግዚአብሔር ቃል ወይም ደግሞ ስለ መጽሐፍ ቅዱስ እያወራን ነው ካልን በመጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ የተባሉትን ነገር እነሱን ሪላያብል ሶርስ አድርገን እንወስዳቸዋለን ማለት ነው። ምክንያቱም መጽሐፍ ቅዱስ ፕራይመሪ ሶርስ ነው፣ ሪላያብል የሆነ ሶርስ ነው። በመጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ ንግግሮች አሉ። በመጽሐፍ ቅዱስ ውስጥ የነቢያት ንግግሮች አሉ። ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ከ1000 ዓመታት ከ700 ዓመት በፊት ፕሮፌሳይ የተደረጉ ትንቢቶች አሉ። እንደነ ኢሳያስ ከ700 ዓመት በፊት የተነገረ ትንቢት አለ። እንደዚሁም ደግሞ በነ ዳዊት ከ1000 ዓመታት በፊት የተነገረ ትንቢት አለ። እንደዚሁም በኢየሱስ ክርስቶስ ደግሞ ስለ ራሱ ስለ ማንነቱ ኢየሱስ ክርስቶስ ክሌም ያደርጋቸው ንግግሮች ወይም ደግሞ ስቴትመንቶች አሉ። እነሱን ሪላያብል ሶርስ ብለን እንወስዳቸዋለን። በመቀጠልም ደግሞ ከአይ ዊትነሶች ከምስክር ከሆኑ ከዲሳይፕልስ ከነ ጴጥሮስ ከነ ዮሐንስ ስለ ኢየሱስ ክርስቶስ የተሰጠኑን መረጃዎች እውነት ብለን እንቀበላቸዋለን። ምክንያቱም እነዚህ ሰዎች ስፔሻሊ ሐዋርያቱ ከኢየሱስ ክርስቶስ ጋር ሲወጡ ሲገቡ አብረውም ሲኖሩ የነበሩ ሰዎች ናቸው። ስለዚህ ኢየሱስ ክርስቶስ ያስተማረውን ትምህርት እነሱ ጽፈውልናል። ስለ ኢየሱስ ክርስቶስ የሰሙትን ነገር እነሱ ተናግረዋል። ስለዚህ የእነሱን አይዲያ ወይም ደግሞ የእነሱን ትምህርት እንወስዳለን ማለት ነው። በክርስትና ውስጥ እንደ መግቢያ የሚሆን ሐሳብ ዛሬ ወደ እናንተ የማቀርብላችሁ ከመጽሐፍ ቅዱሳችን ከዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ያለውን ሐሳብ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ የኢየሱስ ክርስቶስን ንግግር ነው የምናየው። ኢየሱስ ክርስቶስ እንደዚህ አለ። ከ35 ጀምሮ አነብላችኋለሁ። በጌታ ስም አነባለሁ። እንደዚህ ይላል፣ መጽሐፍ ሊሻር አይችልምና እነዚህን የእግዚአብሔር ቃል የመጣላቸውን አማልክት ካላችሁ የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንሁ ታውቁና ታስተውሉ ዘንድ ሥራውን እመኑ ይላል። ዋናው ሐሳብ ቁጥር 36 ላይ ነው።
የእግዚአብሔር ልጅ ነኝ አለ። ኢየሱስ ክርስቶስ አንድ ክሌም አድርጓል። በዚህ ምድር ሳለ እኔ የእግዚአብሔር ልጅ ነኝ ብሎ ክሌም አድርጓል። በትንቢትም መጽሐፍ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንመለከታለን። ከዛም በመቀጠል ስለ ኢየሱስ ክርስቶስ ማንነት ስናጠና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከአብ እንደመጣ እግዚአብሔር ቃል ያስረዳናል። ይህም ኮንፈርም የተደረገው በሐዋርያቱም በኢየሱስ ክርስቶስም በእሱም ዳይሬክት ንግግር ነው። በመቀጠልም ስለ ኢየሱስ ክርስቶስ ስቅለት፣ ስለ ኢየሱስ ክርስቶስ መሞትና መነሳት ደግሞ የእግዚአብሔር ቃል ይነግረናል። አይዊትነስ ከነበሩ ሰዎች መሃል ከነ ጴጥሮስ ከነ ዮሐንስ ከነሱ አሁን ማየት እንችላለን። ስክሪፕቸር ሶርስ ለመስጠት ያህል የሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 24 ስለ ኢየሱስ ክርስቶስ መሰቀል፣ ስለ መሞቱና ስለ መነሳቱ የተናገሩት ሐሳብ አለ። እርሱን አምነን እንቀበላለን። በመቀጠልም ኢየሱስ ክርስቶስ እኔና አብ አንድ ነን ብሎ ስለ አብ እና ስለ እርሱ አንድነት ያወራው ቃል አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይህን እናገኘዋለን። በሌላም ደግሞ በመቀጠል ኢየሱስ ክርስቶስ እኔ አልፋና ኦሜጋ ነኝ ብሎ ተናግሯል። ይህም ደግሞ በሪቨሌሽን በዮሐንስ ራእይ ላይ ምዕራፍ 1 ቁጥር 8 ላይ የምናገኘው ሐሳብ አለ። እንደዚሁም ኢየሱስ ክርስቶስ ሌላ ምን ብሏል? እግዚአብሔር አብ የእርሱ አባት እንደሆነ በምዕራፍ የዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18 ላይ ባለው ክፍል እናገኛለን። እንደዚሁም ሁለት ሐሳቦችን ለመጨመር ያህል በዕብራውያን ላይ ምዕራፍ 1 ቁጥር 8 ላይ እግዚአብሔር አብ ኢየሱስ ክርስቶስን እግዚአብሔር ብሎ ሲጠራው ጋድ ብሎ ሲጠራው መመልከት እንችላለን። እንደዚሁም ደግሞ የዮሐንስ መልእክት ላይ ምዕራፍ 5 ቁጥር 17-18 ወደታች ወርዳችሁ ብታነቡት ኢየሱስ ክርስቶስ እርሱ እውነተኛ አምላክ ነው ይላል። ስለዚህ የእነዚህ ሐሳቦች ኮት ያደረግኩበት ሪዝን አለ። መጽሐፍ ቅዱሳችን ግራና ቀኝ አይልም። ስለ ኢየሱስ ክርስቶስ ማንነት ሲያወራ የኢየሱስ ክርስቶስን ንግግር ብንሰማ እኔ የእግዚአብሔር ልጅ ነኝ፣ እኔና አብ አንድ ነን ብሎ ተናግሯል። እንደዚሁም ደግሞ ሐዋርያቱም እርሱ የእግዚአብሔር ልጅ ነው ብሏል። እነ ጴጥሮስ ተጠይቀዋል። ኢየሱስ ክርስቶስ በአንድ ስፍራ ላይ ጠይቋቸው ነበር። የሰውን ልጅ ማን ትሉታላችሁ አላቸው። አንተማ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ እንደመሰከረ እናያለን። ኢየሱስ ክርስቶስም ልክ አይደለህም አይደለም ያለው፣ ይህን ስጋና ደም አልገለጠልም፣ እውነትም አባቴ ገልጦልሃል አለው። ስለዚህ ኢየሱስ ክርስቶስ በዚህ ምድር ወክ ባደረገበት ዓመት መሃል ስለ ማንነቱ ሲጠየቅ እንዲሁም ደግሞ ክሌም ያደረገው ምንድን ነው? የእግዚአብሔር ልጅነቱን ነው ማለት ነው። ይሄኛው ለክርስትናችን መሰረት ነው። በመቀጠልም ደግሞ እንደነገርኳችሁ በሕግ መጽሐፍ በነቢያት መጽሐፍ በነ ኢሳያስ ላይ ኢሳያስ ምዕራፍ 53 ምዕራፍ 9 ብናይ ከ700 ዓመት በኋላ የሚሆነውን ትንቢት ነቢዩ ኢሳያስ በራእይ ተረድቶ እግዚአብሔር አሳይቶት ስለ ኢየሱስ ክርስቶስ መሞት በእርሱ ቁስል እኛ እንደምንፈወስ በደላችንን በእርሱ ላይ እንደሚያደርገው የእግዚአብሔር በግ ብሎ እንደተናገረ እንመለከታለን። እንደዚሁም የዮሐንስ ንጉሥ ዳዊትም በትንቢት መንፈስ ሆኖ ስለ ኢየሱስ ክርስቶስ ስለሚወስደው መከራ ስለሚቀበለው ስቃይ እንደተናገረ እናያለን። ብዙ መጽሐፍቶችን ማየት እንችላለን ማለት ነው። ስለዚህ የክርስትናችን መሰረት ይህ ነው ብለን ከተነሳን ቁርአንስ ደግሞ ስለ ኢየሱስ ክርስቶስ ምን ይላል? አሁን ሐሳቡን ሰብሰብ ለማድረግ እየሞከርኩኝ ነው። ክርስትና ካልን ኢየሱስ ክርስቶስና መጽሐፍ ቅዱስ እናነሳለን። እስልምና ካልን ደግሞ መሐመድንና ቁርአን እናነሳለን። ስለዚህ ቁርአን ስለ ኢየሱስ ክርስቶስ ምን ብሎ ያስተምራል? ምን አይነት ትምህርት አለው ብለን ብንመለከት በመጀመሪያ እንደ መግቢያ ሱራ ማርያም የማርያም መጽሐፍ ላይ ምዕራፍ 19 ከቁጥር 88 እስከ 92 ላይ ምን ይላል? ኢየሱስ ክርስቶስ የአላህ ልጅ አይደለም ብሎ ቁርአን ስቴትመንት ያስቀምጣል። በመቀጠልም ደግሞ ስለ ኢየሱስ ክርስቶስ ስቅለት ሲናገር ኢየሱስ ክርስቶስ እንዳልተሰቀለ ነገር ግን አላህ እንደወሰደው ይናገራል። ሱራ አኒሳ ምዕራፍ 4 ቁጥር 157 ላይ እንመለከታለን። በሶስተኛም ደግሞ አላህ የማንም አባት አይደለም ይላል። ይህን በቁርአን ላይ የምናገኘው ሱራ አልአክያስ 112 ቁጥር 3 ላይ ይህንን መመልከት እንችላለን። ይህንን ሀሳብ ያነሳውበት ምክንያት አለኝ። ብዙ ሰዎች ስፔሻሊ በአሁኑ ጊዜ በዌስተርኑ ምድርም እንደዚሁም ደግሞ በሚዲያ ላይ በሚንሸራሸሩ ሀሳቦች ላይ ኢየሱስ ክርስቶስ የመጽሐፍ ቅዱስን ኢየሱስ ክርስቶስንና የቁርአኑን ኢየሱስ ክርስቶስ አንድ አድርጎ የመውሰድ ነገር አለ። ይሄ ግን ትክክል አይደለም።
የመጽሐፍ ቅዱሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በቁርአን ላይ ያለው ኢየሱስ ግን የእግዚአብሔር ልጅ አይደለም። በመጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በደል መከራን ሊቀበል ወደዚህ ምድር የመጣ እንደዚሁም ደግሞ መከራን የተቀበለ የተሰቀለ የሞተ ሞትንም ደግሞ ድል ነስቶ ወደ አባቱ ቀኝ ያረገ ዳግም የሚመጣ ነው። የእስልምናው ላይ ያለው ኢየሱስ ክርስቶስ ግን አልተሰቀለም፣ አልሞተም፣ ለሰው ልጆችም መከራ አልተቀበለም። በቁርአኑ ላይ ያለው አላህ ወይም ደግሞ በእንግሊዝኛው ትርጉም ያው ጋድ ነው የሚለው፣ ሁለቱንም ጋድ ነው፣ እኛም እግዚአብሔር የምንለውን ጋድ ነው የሚለው። አላህ በቁርአኑ ላይ ያለው አላህ የማንም አባት አይደለም። እንደዚሁም ሲናገር የራሱ የሆነ አያት ቨርስ አለው። ምንድን ነው የሚለው? እኛ ከአላህ ጋር ያለን ሪሌሽንሽፕ የባሪያ ላይ የአገልጋይና የጌታ አይነት ነው እንጂ የማንም አባት አይደለም ይላል። የመጽሐፍ ቅዱሳችን እግዚአብሔር ግን የሰው ልጆች ሁሉ አባት እንደሆነ የኢየሱስ ክርስቶስም አባት እንደሆነ መመልከት እንችላለን። ለዛ ነው ኤሌመንተሪ የሚሆኑ ሀሳቦች ነገር ግን ብዙ ርቀት ሊያስኬዱን የሚችሉ ቶፒኮቹን ዛሬ ኮት ላደርግ የፈለግኩት ለዛ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ተሰቅሏል፣ ሞቷል። ሞትን ድል አድርጎ ደግሞ ተነስቷል፣ በአባቱ ቀኝ አለ፣ ደግሞም እንደገና ይመጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ዋጋ ከፍሏል። ይሄ የመጽሐፍ ቅዱሱ ኢየሱስ ክርስቶስ ነው። የቁርአኑ ኢየሱስ ክርስቶስ ግን የእግዚአብሔር ልጅ አይደለም፣ አልሞተም። ካልሞተ ደግሞ ድጋሚ አልተነሳም ማለት ነው። እንደዚሁም ደግሞ አላህ የሰው ልጆች አባት አይደለም። ስለዚህ በዚህ ሀሳብ ላይ አንድን ስቴትመንት ለማስቀመጥ እፈልጋለሁ። አይዲያን ኮንክሉድ ከማጠቃለያ በፊት አንድን ሀሳብ ላስቀምጥ እፈልጋለሁ። የትኛውን እንመን? ኦፍኮርስ መጽሐፍ ቅዱስን ነው የምናምነው፣ ግን ሎጂካል ለመሆን ለሰዎች ለማስረዳት ያህል የትኛውን ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ የተባለውን መጽሐፍ እንመን? በስራ ቦታዬ እንደዚሁ ወንጌል የምነግረው አንድ የሙስሊም ጓደኛ አለኝ እና እሱንም የጠየቅኩት ጥያቄ ይሄን ነበር። ለእኔ መልሱን አግኝቼዋለሁ። መጽሐፍ ቅዱስን ብንመለከት ኢንቮልቭ ያደረጉ በ40 ሰዎች የተጻፈ መጽሐፍ ነው። መጽሐፍ ቅዱሳችን 40 ሰዎች ኢንቮልቭ አድርጓል። መጽሐፍ ቅዱስን በመጻፍ 1500 ዓመት ያህል ፈጅቷል ተጽፎ ለማለቅ ካለበት ከሙሴ ዘመን እስከ መጨረሻው እስከ ሐዋርያት ዘመን ማለት ነው። እንደዚሁም በተለያዩ በ3 ቋንቋዎች ተጽፏል። በአረማይክ፣ በሂብሪው እንደዚሁም ደግሞ ኒው ቴስታመንት በግሪክ ተጽፏል። ስለ ቁርአን ብንመለከት 23 ዓመት ነው የፈጀው ተብሎ ይታመናል። ከ610 እስከ 632 ባለው ታይም ነው የተጻፈው። መጽሐፉ የተጻፈው በአንድ ሰው ነው። ማሚን ሪቨሌሽኑ የመጣው ለመሐመድ ነው ተብሎ 3 ሰዎች ይህን መጽሐፍ ሲጻፍ ያገዙት ሰዎች አሉ። ሰውየው ኢሊትሬት ስለነበረ የማይጽፍ የማያነብ ስለነበረ የጻፉለት ሰዎች አሉ። እነ ኢብን ዘይድ እነ አሊ እና እነ ኡባያ። ይህን ስለ እስልምና ስቶሪ ስታነቡ ታገኙታላችሁ። ግን አንድ እዚህ ጋር ላስቀምጥ የፈለግኩት ሀሳብ ወይም ደግሞ ስቴትመንት ምንድን ነው? ስለ ኢየሱስ ክርስቶስ ለእኔ ዮሐንስ የጻፈውን ማመን ይቀለኛል። ሎጂካል ለሆነ ሰው ማለት ላይ ክርስቲያን ለሆነ መንፈስ ቅዱስን ለተቀበለ ሰው በኢየሱስ ክርስቶስ ለሚያምን ሰው አይደለም። ኤቲስቲም ቢሆን አምላክ የለም የሚልም ሰው ቢሆን ሊቀበለው የሚችለው ሶርስ መጽሐፍ ቅዱስን ነው። ለምን ቢባል ስለ ኢየሱስ ክርስቶስ የኢየሱስ ክርስቶስ ዳይሬክት ስፒች ነው ስለ ኢየሱስ ማንነት መናገር የሚችለው። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ ዳይሬክት ስፒች ተቀምጧል። እኔ የእግዚአብሔር ልጅ ነኝ ብሎ ኢየሱስ ክርስቶስ ክሌም አድርጓል። ስለዚህ የኢየሱስ ክርስቶስን ንግግር ነው ማምነው። መጽሐፍ ቅዱስ ላይ የአይ ዊትነሶች እነ ጴጥሮስ እነ ዮሐንስ ኢየሱስ ክርስቶስ እንደሞተ እንደተነሳ እንደተሰቀለ እነሱ አምነው አይተው ጽፏል። ለዛ ነው ጴጥሮስ ሲናገር ያየነውን የሰማነውን የዳሰስነውን ብሏል። they were አይ ዊትነስ ነበሩ እነዚህ ሰዎች። በተለየ መልኩ ግን ቁርአንን ብንመለከት ከኢየሱስ ክርስቶስ ጋር ዳይሬክት ሪሌሽን የነበራቸው ሰዎች አልነበሩም። መሐመድን ብንመለከት ከ600 ዓመት በኋላ ነው ይሄ ኢቨንት ካደረገ ኦልሞስት ከ580 ዓመት በኋላ የመጣ ሰው ነው። ኢየሱስ ክርስቶስን አላየውም። ከኢየሱስ ክርስቶስ ጋር አብሮ አልተማረም። ኢየሱስን በአካል አላየውም። እንደዚሁም ደግሞ የኢየሱስ ክርስቶስን ትምህርቶች አልሰማም። የኢየሱስ ክርስቶስን ቋንቋ አይናገርም። ዩሲ
አክሰፕት ለማድረግ በጣም ዲፊካልት ነው ማለት ነው። ምክንያቱም ኮንትራዲክት ያደርጋል። ከዚሁ ጋር አያይዤ ላነሳላችሁ የምፈልገው ሀሳብ ናውዴይስ በአቃቢ እምነትን የሚያወሩት ነገር አለ። አንድ በጣም የምወደው ሀሳብ አለ። ምን ይላሉ? ኢስላሚክ ዳይለማ የሚሉት ነገር አለ። ከቁርአን አንድ ክፍል አለ። እሱን ክፍል አነብላችኋለሁ። ቁርአን ላይ ሱራ አልበቀራ ምዕራፍ 2 ቁጥር 97 ላይ እንደዚህ ይላል። አላህ ሲናገር እንደዚህ አለ። ቁርአን ዳውን አፖን ዩር ሀርት ባይ አላህ ፐርሚሽን ኮንፊርሚንግ ዋት ወዝ ቢፎር ይላል። ቁርአን ወደ ልብህ ያመጣው አላህ ነው፣ ኮንፊርም ለማድረግ ከዚህ በፊት የነበሩ መጽሐፍቶችን ኮንፊርም ለማድረግ ይህን ምንድን ነው ኤንጅልና ቶራን ኮንፊርም ለማድረግ አላህ ወደ ልብ አምጥቶታል ብሎ ለመሐመድ ይነግረዋል። አላህ እዚህ ጋር ወይ ደግሞ ይሄኛው ቨርስ ይወርድለታል። እንደዚህ በተጻፈበት መጽሐፍ ግን ባይ ደ ሴም ታይም ኮንትራዲክት ሲያደርግ እንመለከታለን። ቁርአን ግን ስለ ኢየሱስ ክርስቶስ ማንነት ሲክድ፣ ስለ ኢየሱስ ክርስቶስ ስቅለት ሲክድ እናያለን ማለት ነው። ስለዚህ ዛሬ ለእናንተም ለጓደኞቻችሁ ሙስሊም ሰዎች የምትመለከቱ ካላችሁ ወይም ደግሞ ሙስሊም ጓደኞች ካላችሁ ይህንን ጥያቄ እንድጠይቋቸው ፈልጋለሁ። ስለ ኢየሱስ ክርስቶስ ማንን እንመን? ግልጽ ነው። መጽሐፍ ቅዱስ እናምናለን። በመጽሐፍ ቅዱስ ውስጥ ፕራይመሪ ሶርሶችን እናገኛለን። ከዛም በተጨማሪ የመጨረሻ ሀሳብ ኮት ላደርግላችሁ የምፈልገው ስቶሪያንሶች አሉ፣ ታሪክን የሚጽፉ ሰዎች አሉ፣ ገለልተኛ ሰዎች አሉ። ፔገን ሲሆኑ ወይም ደግሞ ጣዖት የሚያመልኩ አምላክ የለሽ የሆኑ ሰዎች ይህን ማንኛውም መጽሐፍት ላይ ኢንተርኔት ላይም የምታገኙት ሶርስ ነው። እነ ታቲከስ የሚባሉ በ56ኛው ሴንቸሪ እስከ 120 አካባቢ የኖረ ሰው የጻፈው መጽሐፍ አለ። ስለ ኢየሱስ ክርስቶስ ስቅለት የተናገሩ ሰዎች ናቸው። እነዚህ በዛ ዘመን ሲኖሩ የነበሩ ሰዎች፣ ግማሾቹ የአይዊትነስ የነበሩ ሰዎች ናቸው። ስለ ኢየሱስ ክርስቶስ ሲናገር ይሄ ጸሐፊ እንደዚህ ብሎ ተናገረ። ጂሰስ ሰፈርድ ዘ ኤክስትሪም ፔናልቲ ዲዩሪንግ በስቅለቱ ሰዓት ከፍተኛ የሆነን ስቃይ ኢየሱስ ክርስቶስ እንደተቀበለ ይህ ገለልተኛ የሆነ ሰው ጽፏል ማለት ነው። ሉሻን የሚባል ሰውም ደግሞ አለ። ይህም በሁለተኛው ሴንቸሪ ነው እና ስለ ኢየሱስ ክርስቶስ መሞት ነው የተናገረው። ክርስቲያን አይደለም ይሄ ሰውዬ። እንደውም የጻፈው ጽሁፍ እንደ ፌዝ አይነት ያለው ጽሁፍ ነው የጻፈው። ደ ክርስቲያን ይላል ዩ ኖ ወርሺፕ ኤ ማን ቱ ዲስ ዴይ ሂ ዋዝ ክሩሲፋይድ ፎር ኢንትሮዲሲንግ ኒው ሪሊጅን ይላል እና ይሄኛውም ሰውዬ አማኝ አይደለም። ነገር ግን ስለ ኢየሱስ ክርስቶስ ስቅለት በጊዜው ከነበሩት ሶርሶች መሃል ኮት አድርጎ የተናገረ ሰው ነው። ሌላም ሰው አለ ማራባራ የሚባል ሰው ደግሞ በፈርስት ሴንቸሪ አካባቢ ላይ የነበረ ሰው ነው። ይህም ሰውዬ የጻፈው ጽሁፍ ለልጁ ነው። እንደዚህ ሲል ይናገራል። ዋት አድቫንቴጅ ዲድ ዘ ጂውስ ጌን ፍሮም ኤክስኪዩቲንግ ዴር ዋይዝ ኪንግ ብሎ ይናገራል። ይህ ሰው አማኝ አይደለም። አስቡት። ለልጁ የጻፈው ደብዳቤ ላይ ምን አለ? ጂውሾች ይህንን ጥበበኛ ንጉሳቸውን በመግደል ምን ይጠቀማሉ ብሎ ማራባራ የሚባል ሰው የጻፈው ጻፍ ነው። ዋይዝ ኪንግ ብሎታል ኢየሱስ ክርስቶስን ሲናገር። ይህ ሰው የጂውሽ ነው፣ ክርስቲያን አይደለም። እንደዚሁም ሌላ ሰዎች አሉ። ፍሌቨስ ጆሴፈስ የሚባሉ በ37ኛው ሴንቸሪ በ37ኛው ዓመተ ዓለም ዓመተ ምህረት የነበረ ሰው ነው እና ስለዚህ ስለ ኢየሱስ ክርስቶስ መሞት፣ ትንሣኤ መጽሐፍ ቅዱሳችን 100% ሪላያብል ሶርስ ነው። ኢየሱስ ክርስቶስ ስለዛ ተናግሯል። እንደሚሞት ኢየሱስ ክርስቶስ ክሌም አድርጓል። በቶራ በሕግ መጽሐፍ ላይ፣ በዳዊት መጽሐፍ ላይ፣ በመዝሙረ ዳዊት መጽሐፍ ላይ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ተናግሯል። በኢሳይያስ ላይ ስለ ኢየሱስ ክርስቶስ ሞት ስለሚቀበለው መከራ ተናግሯል። ሐዋርያትም ደግሞ ይህንን አይተው አይዊትነስ ሆነው ጽፈውልናል። ቁርአን ግን የወረደው መጽሐፉ ይህንን መጽሐፍት ኮንፊርም ሊያደርግ ነው ብሎ ተናግሮ ቢጀምርም ፍጻሜው ላይ ግን ስለ ኢየሱስ ክርስቶስ መሞትና ትንሣኤ የሚክር ነው። ስለ ኢየሱስ ክርስቶስ ማንነት የሚክር ነው። ዛሬ ሐሳቤን በዚህ አጠቃልላለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ሁሉ ተሰቅሏል፣ ሞቷል። ሞትን ደግሞ ድል አድርጎ ተነስቷል። ኢየሱስ ክርስቶስ ያድናል። በሚቀጥለው ቪዲዮ በሌላ ኮንሰፕት እንገናኛለን። ተባረኩ።